እሺ፣ እስቲ አንድ ጥያቄ እንጠይቅ። ትንንሽ ልጆች ወንጌልን በትክክል ተረድተው መቀበል ይችላሉ? ይህ ጥያቄ እኮ ለዘመናት ሲያከራክር የኖረ ነው። ዛሬ የምናየው አንድ የሚርምር ጽሑፍ ይህንን ጥያቄ ከመጽሐፍ ቅዱስ አንጻር እንዴት እንደሚመለከተው ነው። ስለዚህ ዋናውና ቁልፉ ጥያቄ ይሄ ነው። አንድ ትንሽ ልጅ እውነት ለመናገር እውነተኛ ሃይማኖታዊ እምነት ሊኖረው ይችላል የሚለው ነው። ይህንን ለመመለስ ደግሞ ከብሉይ ኪዳን ጀምሮ እስከ ዛሬ ያሉትን ተለያዩ አመለካከቶች አንድ በአንድ እናያለን። ይህንን አመለካከት በደንብ ከሚደግፉ ሰዎች መካከል ታዋቂው ሰባኪ ቻርልስ ስፐርጀን አለ። እሱ ምን ይላል መሰላችሁ? ልጆች በልጅነታቸው መለወጥ ይችላሉ ብሎ ያምን ነበረ። ጌታ በጸጋው ሊጠራቸው፣ ልባቸውን ሊያድስ ይችላል ብሎ በጽኑ ያምን ነበረ። እናም ይሄ አመለካከት ነው የዛሬው ትንታኔያችን መነሻ የሚሆነው። እሺ፣ ታዲያ ዛሬ ምን እናያለን? መጀመሪያ የልጅነት እምነትን ጥያቄ እናነሳለን። ቀጥሎ የብሉይ ኪዳን መሠረቱን እንመለከታለን። ከዛ ኢየሱስና ሕፃናት ያላቸውን ግንኙነት እናያለን። በመቀጠል አራቱን የመለወጥ ፍልስፍናዎች እናነጻጽራለን። በመጨረሻም የሕፃናትን ወንጌል ስርጭትን በዝርዝር እንፈትሻለን። በመጀመሪያው ክፍላችን የልጅነት እምነትን ጥያቄ እናነሳለን። እውነት ትንሽ ልጆች ውስብስብ የሆኑ መንፈሳዊ እውነቶች የመረዳት ችሎታ አላቸው? ብዙዎች በዚህ ጉዳይ ላይ ጥርጣሬ አላቸው። ግን ይህ ጽሑፍ እንደሚለው መጽሐፍ ቅዱስ መልሱ አዎ ነው ይላል። እስቲ እንመልከት። እሺ፣ ወደ ሁለተኛው ነጥባችን ስንመጣ የብሉይ ኪዳን መሠረት ነው። ይህንን ክርክር ለመረዳት ጽሑፉ በሺዎች የሚቆጠሩ ዓመታት ወደ ኋላ ይወስደናል። በጥንቷ እስራኤል ልጆችን ማስተማር ምን ይመስል እንደነበር እስቲ እንይ። በዘዳግም መጽሐፍ ውስጥ ያሉት ትእዛዛት በጣም ግልጽ ናቸው። ልጆች ዝም ብለው ተመልካቾች አልነበሩም። በፍጹም ከጠዋት እስከ ማታ በእምነት ሕይወት ውስጥ ንቁ ተሳታፊዎች ነበሩ። ይህ ምን ያሳየናል? በጥንቱ ዓለም ልጆች የማኅበረሰቡ ሙሉ አካል ተደርገው ይታዩ እንደነበሩ። ይህንን ትእዛዝ ለመግለጽ የሚያገለግል አንድ በጣም የሚገርም የዕብራይስጥ ቃል አለ። ሻናን ይባላል። ትርጉሙ መሳል ወይም ማሾል ማለት ነው። እስቲ ያስቡት፣ ልክ አንድ ቢላዋ ደጋግሞ እንደሚስል እውነትም በልጆች አእምሮ ውስጥ በየቀኑ በተከታታይ ድግግሞሽ እንዲሰርጽ ነው የታዘዘው። እንዴት ያለ ጠንካራ ቃል ነው! ስፐርጀን ይህንን የብሉይ ኪዳን ምር ወስዶ በቀጥታ ተግባራዊ ያደርገዋል። እንዲህ ነው የሚለው፣ ወላጆች ስለ እምነት ከልጆቻቸው ጋር በግልጽ ካላወሩ ልጆቻቸው በኃጢአት እስራት ውስጥ ቢቆዩ ምንም ሊያስገርማቸው አይገባም እያለ ነው የሚያስጠነቅቀው። የማስተማር ኃላፊነት እና የልጆች መንፈሳዊ ሁኔታ በቀጥታ የተገናኙ ናቸው። እሺ፣ አሁን ደግሞ ወደ ሦስተኛው ክፍል እንሸጋገር። ኢየሱስና ትንሾቹ። ከብሉይ ኪዳን ወደ አዲስ ኪዳን ስንመጣ ጥያቄው ትንሽ ይቀየራል። ኢየሱስ ራሱ ልጆችን እንዴት ነበር ያያቸው? ጽሑፉ ይህንን ጉዳይ በጥልቀት ነው የሚመረምረው። እንግዲህ ታሪኩ የሚጀምረው ደቀ መዛሙርቱ ስለ ሥልጣንና ክብር ሲከራከሩ ነበር። ወደ ኢየሱስ መጥተው በመንግሥተ ሰማያት ከሁላችን የሚበልጠው ማን ነው ብለው ጠየቁት። ስለ ታላቅነት አላቸው ግንዛቤ ትንሽ ሌጥ ያለ ነበር ማለት ነው። የኢየሱስ ምላሽ ግን ሁሉንም ያስደነገጠ ነበር። ስለ ኃይልና ሥልጣን ከመናገር ይልቅ አንድን ትንሽ ልጅ በመካከላቸው አቁሞ ከእነዚህ በእኔ ከሚያምኑት ከታናናሾቹ አንዱን የሚያሰናክል አለ። ጽሑፉ እንደሚለው ኢየሱስ በእኔ የሚያምኑ የሚለውን ቃል ለልጆች መጠቀሙ በጣም ትልቅ ነገር ነው። ይህ ማለት ልጆች የማዳን እምነት ሊኖራቸው ይችላል የሚል ቀጥተኛ ማረጋገጫ ነው ይላል። እዚህ ጋር ማመን ተብሎ የተተረጎመው የግሪክ ቃል ፒስቴዮ ይባላል። ይሄ ዝም ብሎ ማመን ማለት አይደለም። በሙሉ ልብ መታመንን ሙሉ በሙሉ መደገፍን ነው የሚያሳየው። ጽሑፉ እንደሚያስረዳው ይሄ ቃል በዮሐንስ 3:16 ላይ ለመዳን እንደሚያስፈልግ የተገለጸው የእምነት አይነት ነው። ስለዚህ ኢየሱስ ይህንን ቃል ለልጆች መጠቀሙ በጣም ትልቅ ትርጉም አለው ማለት ነው። የኢየሱስን ቃላት በዘመኑ ከነበረው ባህል አንጻር ስናየው ልዩነቱ በጣም ይጎላል። በዛን ዘመን በሮማውያን ዓለም ልጆች እንደ ንብረት ነበረ የሚቆጠሩት። ምንም መብት አልነበራቸውም። ኢየሱስ ግን ከፍ አድርጓቸዋል። እነሱን መቀበል እኔን እንደ መቀበል ነው በማለት የነበረውን ማኅበራዊ ሥርዓት ሙሉ በሙሉ ነው የገለበጠው። ይህ አመለካከት በኢየሱስ ትምህርት ብቻ እየተወሰነም አልነበረም። ሐዋርያው ጳውሎስን ብንመለከት ለጥንት አብያተ ክርስቲያናት በጻፋቸው ደብዳቤዎች ላይ ልጆችን በቀጥታ ቅዱሳን እና ታማኞች ብሎ ነው የሚጠራቸው። ይህ ምን ያሳየናል? የመጀመሪያዎቹ ክርስቲያኖች ልጆችን እንደ ቤተ ክርስቲያኗ ሙሉ አባል አድርገው ይመለከቷቸው እንደነበር ነው። እሺ፣ አሁን ደግሞ
ወደ አራተኛው ክፍል እናልፋለን። አራቱ የልወጠ ፍልስፍናዎች። እስካሁን መጽሐፍ ቅዱሳዊውን መሠረት አይተናል። ነገር ግን ዛሬ ባለው ዘመናዊ ቤተ ክርስቲያን ውስጥ ይህ ጉዳይ እንዴት ነው የሚታየው? ጽሑፉ አራት ዋና ዋና አመለካከቶችን ለይቶ ያስቀምጣል። እነዚህ አራቱ ፍልስፍናዎች በጣም ተለያዩ አመለካከቶች ናቸው። እስቲ አንድ ባንድ እናያቸው። ባህላዊ እይታ ምን ይላል? ሎታ በአብዛኛው በጉርምስና ወቅት የሚከሰት ነው ይላል። ትምህርታዊው ደግሞ ልጆች መጀመሪያ እውቀት ያግኙና ሲያድጉ ይወስናሉ የሚል ነው። ስነ ልቦናዊ እይታ በበኩሉ ልጆች ረቂቅ ጽንሰ ሐሳቦችን መረዳት ስለማይችሉ እውነተኛ ውሳኔ ማድረግ አይችሉም ይላል። በመጨረሻም የሕፃናት ወንጌል ስርጭት ፍልስፍና ወንጌል ገና በለጋ ዕድሜያቸው መቅረብ አለበት ብሎ ያምናል። ከነዚህ ሁሉ ንድፈ ሐሳቦች ወጥተን ጽሑፉ አንድ የግል ተሞክሮ ያካፍለናል። የጽሑፉ አዘጋጅ የ3 ዓመት ልጁ ስለ ቅዱስ ቁርባንና ጥምቀት ስትጠይቀው በዛች ለጋ ዕድሜዋ እውነተኛ እምነት እንደነበራት እንደተገነዘበ ይናገራል። ይህ ታሪክ ክርክሩን ከንድፈ ሐሳብ ወደ እውነተኛ ሕይወት ያመጣዋል። እሺ፣ አሁን ወደ መጨረሻው ክፍል ደርሰናል። የሕፃናት ወንጌል ስርጭት እይታ። አሁን ጽሑፉ የሚደግፈውን የመጨረሻውን አመለካከት በዝርዝር እንመልከት። ይህ ፍልስፍና በብዙ ጠንካራ ስነ መለኮታዊ ነጥቦች ላይ ነው የተመሰረተው። አንደኛ፣ መዳን በእውቀት ደረጃ የሚገኝ ነገር ሳይሆን በጸጋ በእምነት ነው። ሁለተኛ፣ አዋቂዎች ሊኖራቸው የሚገባውን የልጅነት እምነት ልጆች በፍጥረታቸው አላቸው። ከዛ በተጨማሪ ሁሉም ሰው ኃጢአተኛ ሆኖ ስለሚወለድ አዳኝ ለማስፈለጉ ዝቅተኛ የዕድሜ ገደብ የሚባል ነገር የለም ይላል። ይህን ነጥብ ለማጉላት ጽሑፉ ስለ ታላቁ የሥነ መለኮት ምሁር ካርል ባርት አንድ ታሪክ ያነሳል። ካርል ባርት በሕይወቱ መጨረሻ ላይ ያ ሁሉ ያጠነውን ውስብስብ ስነ መለኮት በአንድ አረፍተ ነገር እንዲያጠቃልል ሲጠየቅ ምን ብሎ መለሰ መሰላችሁ? ኢየሱስ ይወደኛል፣ ይህን አውቃለሁ፣ መጽሐፍ ቅዱስ ነግሮኛልና ብሎ በልጆች መዝሙር መለሰ። ይህ ምን ያሳየናል? ጥልቅ እምነት በቀላልነቱ ውስጥ ትልቅ ውበት እንዳለው ነው። እንግዲህ የሁሉ ክርክር ምን አንድምታ አለው? ይህ ስነ መለኮታዊ ውይይት በቤተሰብ፣ በቤተ ክርስቲያን እና በአጠቃላይ በማኅበረሰቡ ላይ ምን አይነት ተጽዕኖ ያሳድራል? ጽሑፉ የሚደመደመው ይህንን ወሳኝ ጉዳይ በማንሳት ነው። በመጨረሻም ሁሉም ነገር ወደዚህ አንድ ወሳኝ ጥያቄ ያመራል። አንድ ማኅበረሰብ ስለ ልጅነት እምነት ያለው አመለካከት የወደፊቱን የሚቀርጸው እንዴት ነው? የዚህ ጥያቄ መልስ ለወላጆች፣ ለአስተማሪዎችና ለማኅበረሰብ መሪዎች በጣም ትልቅ አንድምታ አለው።